ሰላም ሰላም ውዶች እንዴት ናችሁ? የዛሬው ለየት ያለ ነው። ፊት ለፊት እያየናቸው ነው፣ እየመጡ ነው። እኛ ቦታ ዘናል። ወገን ከዛ ጀምሮ ዘዋዲያ ድረስ ቦታ ዟል። ቢበዛ ከ2 ደቂቃ በኋላ ውጊያው ይጀመራል። ከርቀት እያየናቸው ነው። ይህ የኦሮሚያ ግትልትል እየተከተለተለ እየመጣ ነው። በአጭር ጊዜ ምርትና ገለባውን እንለያለን። ከትንሽ ደቂቃ በኋላው ቀውጥ ይሆናል። ይሄ የምታዩት ሰላም የለም። መቅረጽ አልችልም። እንደምታዩት ውጊያው ከተጀመረ ምን እንደሚሆን በኋላ ከውጊያ በኋላ ነው የምነግራችሁ። ለጊዜው በጣም አስቸጋሪ ቦታ ነው ይዘን ለወገንም ለጠላትም። እንግዲህ ሁሉ ነገር በፈጣሪ እጅ ነው ያለው። ለነጻነት የሚታገል ፈጣሪ ያግዘዋል ብለን እናምናለን። እኛ ለሃይማኖታችንና ለነጻነታችን ጡት ለተቆረጣችሁ እህቶቻችን፣ ለ4 ለ5 ለተደፈሩ እናቶችና እህቶች፣ ቤተክርስቲያን ለታረዱ ምዕመናን እና ለመላው ኢትዮጵያ ነጻነት የወጣን ልጆች ነን። እንግዲህ በቀጣይ ምን እንደሚሆን ከውጊያ በኋላ አወራችኋለሁ። ያሳሰሰው እና በዚህ ልክ ነው። በጣም አስቸጋሪ ነው። እየተቆጡኝ ነው፣ ረፍ እያሉኝ ነው። ያው መቼም መናገር የለመደው አፌ አላርፈ ብዬ